ሰላም እንዴት ናችሁ? ደህና ናችሁ? እኔ አለሁ ደህና ነኝ። እንግዲህ ለዚህ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ፣ ላይክ እያደረጋችሁ እንድታበረታቱኝ ስል እጠይቃለሁ። አዲስ ጀማሪ ነኝ። ያው እንግዲህ አዲስ ጀማሪ ደግሞ ተጋግዘን እንደግ ብዬ ተስፋ አድርጋለሁ። በያላችሁ በሰላማችሁ ይብዛ። ሀገር ውስጥም ከሀገር ውጭም የምትኖሩ ውድ ጓደኞቼ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ በጣም። ዛሬ እንግዲህ አዲስ ቪዲዮን ይዤላችሁ የመጣሁት እሱም ሀሳብ አስተያየታችሁን እንዲሁም ደግሞ እንድታዩትና በጣም የሚያሳዝን ታሪክ ነው። እንግዲህ ትሁት ክፍል 80 ላይ የገባችበት ቤት ምን ገጠማት? ከዛ ያን ሁሉ ፈተና አልፋ ዛሬ ደግሞ ሌላ ፈተና እዚህ ጋር ያኛውም አላበቃም። በእርግጥ ግን ምንድን ነው ድጋሚም እዚህ ስትመጣ ሌላ ችግር ገጠማት ማለት ነው። አንዳንዴ ፈተና አንድ የያዘን ነገር በጣም ይፈትነናል። ችግር በችግር ላይ ይደረባል። አንዴ ደግሞ ቀጥታ ስኬት ሲሆን ደግሞ ሁሉም ነገር በአንዴ ይስተካከላል። እና አንዴ መፈተን ሲጀመር ፈተና በላይ ይጨማመራል ማለት ነው። እንግዲህ ትሁት ከዛ በጣም ከምትወዳቸው ቤተሰብ እና በጣም ከምትወደው አባቷ ያው አባዬ ብላ ነው የምትጠራው እና ከነሱ ተለይታ ሳትፈልግ ተመስገንን ፈርታ፣ ምክንያቱም እሷ ለራሷ ሳይሆን የፈራችው ለቤተሰቦቿ ነው እና ለቤተሰቦቿ እዛ ጋር ደግሞ እህትና ልጇ አለች። ከዚህ በቀጠል ደግሞ እዚህ ጋር የምሰራባቸው በጣም ረጅም ዓመት የቆየችበት ቤት አለ። እንግዲህ እነሱ ላይ ሌላ ችግር በእኔ የተነሳ ቤተሰብ እንዳይጎዳ ብላ በማሰብ ያው ተመስገን ቤት ሄደች። ቀስ ብላ ተመስገንም እቃ ገዛዝቶ እንዲመጣ ላከችው። ከዛም በኋላ እሷ ግን ቅድመ ዝግጅት አድርጋ ነበረ፣ ታክሲ አዘጋጅታ። ከዛን ተመስገን እቃውን ለመግዛት ሲወጣ እህቷ ጋር ደወለች። እህቷም ደህና መሆኑን አረጋገጠች እና ወደ አጎቶቿ ጋር ራቅ ወዳለበት ቦታ እንዲሄዱ መከረቻቸው። እሷም ደግሞ የራሷን መንገድ አዘጋጀች እና የገባችበት ቤት እንግዲህ በጣም የምታሳዝን ምስኪን ሴት አንድ ቤት ተዘግቶባት የምትኖር አለች እና ያው መጀመሪያ የገባች ጊዜ የቤቱ ሕግ ተነግሯታል። እዚህ ቤት ማንም ሚነካሽ የለም፣ እኛ እንጠብቅሻለን፣ ግን ደግሞ የተዘጋ ክላስ አለ፣ እዛ ክላስ ውስጥ ማንም ሰው መግባት አይችልም ብሎ እንግዲህ ዋናው የቤቱ ባለቤት አዟታል። እሷም በጣም ጥያቄ ፈጠረባት። እዚህ ቤት ውስጥ ምንድን ነው ያለው? ለምንስ አትግቢ ያሉ? እናንተም ብትሆኑ የሆነ ቦታ የትም በመዳም ቤት ብትኖሩም በየትኛውም ቦታ እንግድነት ወይም ለስራ ሄዳችሁ እዚህ ቤት እንዳትገቡ ብትባሉ አይምሯችሁ ሊያርፍ አይችልም። ያን ነገር እስክታውቁት ወይንም ደግሞ ፈልጋችሁ እስክትደርሱበት ድረስ እዛ ውስጥ ምንድን ነው ያለን? የሚጎዳ ነው የማይጎዳ ነው ወይስ ምንድን ነው ይሄን ያህል ብላ በጣም አሰበች። ሰውዬው ግን ምንድን አላት? የባለቤቴ የድሮ ባለቤቴ ንብረቷ እቃ እዛ ውስጥ ነው ያለው እና የሚጸዳ ቢሆን እንኳን እኔም ገብቼ ማጽዳት የምችለው እንጂ ከኔ ውጪ ማንም ሰው መግባት የለበትም አላቸው። እሷም በሀሳቡ ተስማማች። ለዛውም ኮንትራት የ2 ዓመት ፈርማ ነበር የገባችው። ግን አንዳንዴ ቤት ውስጥ ስትንቀሳቀስ የሆነ የሚጮህ ድምፅ፣ የሰው ድምፅ፣ የተጨነቀች ነፍስ ይሰማት ነበረና እና ደግሞ በደንብ የጠረጠረችው አጎቴ ጋር ሊሄድ ነው ብላ አስፈቅዳት። እሷ ከመኝታ ቤቷ ልብስ ቀይራ እስክትወጣ ድረስ ሴትዮዋ ደግሞ ቤቲ ደግሞ እንጀራ የትርፍራፊ እንጀራ ቀስ ብላ በር ከፍታ ምግቡን በር ስራ አስቀምጣ ስትመለስ ቆልፋ ስትመለስ እሷ አየቻት ማለት ነው። ትሁት አየቻት እና ትሁትም በጣም ደንግጣ እንዴ ምን እያደረገች ነው? ምግቡንስ ለማን የሰጠችው አለቻት። ቤቲም ምን ሆንሽ ነው? አልወጣሽም እንዴ አለቻት። አዎ አልወጣሁም፣
ልብስ እየቀየርኩኝ ነበረ ስትል፣ ምን ነው ታዲያ ደንግጠሻል ስትላት፣ ትሁትም አረ አልደነገጥኩም ቆየሁ አይደል አለቻት። በቃ ሂጂ ብላ እንትን አለቻት። እሷም ደግሞ ሽማግሌው ጋር ሄደች። አባቴ እዛ ቤት ውስጥ የሆነ ትልቅ የተደበቀ ምስጢር አለ፣ ያንን ደግሞ ማወቅ አለብኝ አለቻት። እሱም አደራሽን ልጄ ተጠንቀቂ፣ ራስሽን ችግር ላይ የሚጥል ነገር እንዳታደርጊ ብሎ በጣም ረጅም ሰዓት ሻይ ቡና እያሉ በጣም ረጅም ሰዓት መከራት። ትሁት ግን የእሱን ምክር አልሰማችም። እሷ እዛ ጋር ምንድን ነው ያለው? ለምንድን ነው የሰው ድምፅ ከውስጡ የሚሰማኝ ብላ በጣም ተጨነቀች። በጣም ታስባለች። ይዘለታ እንደዛ ተጨንቃ አሁንም ወደ ቤት መታ የተበላሸ ትርፍራፊ ምግብ ቆሻሻ ውስጥ ለመድፋት ትሁት ሰብስባ ስታስቀምጥ እቃ ቤት አርጋ ወደ መኝታ ቤቷ ገባች። ከዛን ከመኝታ ቤቷ ስትመጣ ያ ትርፍራፊ ምግብ የለም። አንደኛ ምግቡ ንጹህ አልነበረም፣ የተበላሸ ምግብ ነበረ። ከዛም ትሁት ወደ ሳሎን መታ ቤቲ እቃ ቤት ገብተሽ ነበረ እንዲህ አለቻት። ከዛም ቤትም አዎ ገብቼ ነበር፣ ምን ነው ችግር አለ ስትላት፣ አይ ችግር የለም ቆሻሻ ውስጥ ለደፋው ያልኩትን ምግብ አንቺ ነሽ ታዲያ እያነሳሽው አለቻት። ቤትም አዎ እኔ ነኝ ያነሳሁት ለውሻ ሰጠውኝ ስትል፣ ትሁትም በጣም ደነገጠች። ምክንያቱም ለዛች እዛ ውስጥ ላለ ሰው እንደምትሰጥ አውቃ ነበረና በጣም ደንግጣ፣ እንዴ ትርፍራፊ እኮ የተበላሸ ነው እና እንስሳ ሊገል ይችላል አለቻት። ከዛን እንስሳ ትወጃለሽ ማለት ነው አለች ቤቲ። ከዛን አዎ በጣም ነው የምወደው ስትል፣ እሱም ትሁት እንስሶችን በጣም ተወጃለሽ እንዴ አላት። አዎ በጣም እወዳለሁ፣ ማሳድጋት ውሻ ነበረች እና ግን ሞታብኝ ነው አለቻት። ኧረ እባክሽ እና ደህና ምግብ ነው የምትሰጫት አለቻት ቤቲ። አዎ ደህና ምግብ ነው የምሰጣት፣ ምግብ መርጣ ነው የምትጠቀመው፣ እንደዚህ የተበላሸ ምግብ አትበላም፣ እኔም መግቢያት አላውቅም አለች። አመሰግናለሁ እንግዲህ ከአሁን በኋላ እጠነቀቃለሁ ብላ ቤቲ ለትሁት መለሰችላት። ትሁት ግን በጣም ተጨነቀች። ምክንያቱም ያ ትርፍራፊ እየተበላሸ ነው፣ ለማን የሰጠቻት ብላ እንደዛው እንግዲህ በቃሽ ብላ ወደ እቃ ቤቷ ገባች። ከዛ ምግቡን የት ነው የሰርሽው ስላት፣ ለዛች እብድ ሴትዮ ሰጠኋት አለችው። ተይ ተጠንቀቂ ብዬሻለሁ ቤቲ፣ ምክንያቱም ከሞተች መጣያ ቦታ የለንም አላት። እሷም እንደዛ ሲላት፣ አረ በሞተች እና በተገላገልኩ አለች። ከዛም በኋላ ትሁት ነጋ። ከዛን ከቤት መውጣት እፈልጋለሁ ስትል ቤቲ ቤቱን ትተሻት ውጪ፣ ምክንያቱም ይቺ ልጅ የሆነ ነገር ልታይ ትችላለች ብሎ ባልየው አስፈራራት። ትሁትን ሄዳ ትሁት አጎትሽ ጋር መሄድ አትፈልጊም ዛሬ አለቻት። አይ ችግር የለውም ትናንትና እኮ ሄጃለሁ እና ችግር የለውም ስትል፣ አይ መሄድ ከፈለግሽ እኔም ከቤት ልወጣ ስለሆነ መሄድ ትችያለሽ አለቻት ቤቲ። አይ ችግር የለውም እኔ እዚህ መቆየት እችላለሁ ስትል፣ አይ ብቻሽን ተፈሪያለሽ ስትል፣ አይ ይኸው ማለቴ ማንም እቤት ውስጥ ስላሌለ ብቻሽን ተፈሪያለሽ ብዬ እኮ ነው ስትላት፣ እሺ በቃ አለች። ትሁትን ፈራች እንደዛ ስትላት። ከዛን አጎቷ ጋር ለመሄድ አሰበች። በቃ ሂጂ ልብስ ቀይረሽ ስትላት፣ ትሁትን በቃ እሺ ጃኬት ብቻ ነው የምቀይረው እንጂ ሌላ ምንም አልቀይርም ትልና ሁለቱም ተያይዞ በራቸውን ዘግቶ፣ ቤቲ የዛ የመኝታ ቤቱን ቁልፍ ሳሎን ረስታ ነበረና ሁለቱም ተያይዞ ይወጣሉ። ሲወጡ ቤቲ ለትሁት እሱ ጋሼ ሳይገባ ቶሎ እንመለስ ስትል፣ አታስቢ ቶሎ ነው የምንመለሰው እና የት ነው የምትጠብቂኝ ስትላት፣ እኔ የምጠብቅሽ እኔ ስወጣ ደውልልሻለሁ፣ ከዛን እሱ ሳይገባ ተያይዘን አብረን እንገባለን ትላታለች። ከዛም በኋላ በዚህ ስማሙና ትሁት አጎቷ ጋር ሄደሽ ላጎትየው ምን እንዳለ ሁሉ እዛ ቤት ውስጥ በጣም የተጨነቀች ነፍሳለች እና
አጎቴ ምን ማድረግ አለብኝ ብላ ጠየቀችው። አደራሽን ልጄ ራስሽን ጠብቂ፣ ችግር ውስጥ ራስሽን እንዳጤ ብሎ በጣም መከራት። አሁን አጎቴ ማንም እቤት ስላሌለ እቤት ያለውን ነገር እጄ ማየት አለብኝ ብላ ወሰነች። ትሁትም እሷ ሳትደውልላት እየተልከፈከፈች እየሮጠች በጣም እንትን እያለች ትመጣና የቤቱን በር ከፍታ ትገባለች። እንደገባች ያንን እንዳትከፍት የተባለው መኝታ ቤት ስትከፍተው በጣም የሚያሳዝን በጣም ከምንም በላይ በጣም የሚያሳዝን ምን ታያለች? አንድ የአእምሮ በሽተኛ የሆነች ሴት እዛ ውስጥ ተቆልፎባት ምንም ክላስ ውስጥ የለም፣ መሬት ላይ ነው የምተኛው። በጣም የሚያሳዝን ነገር ታያለች። ትሁትም በጣም ደንግጣ ማመን አቃታት። ከዚለች በቀጣይ ቪዲዮ እንመለሳለን። ከዛም በኋላ ትሁት ምን ሆነች የሚለውን ደግሞ ቀጣይ ቪዲዮ ላይ እዤላችሁ እመጣለሁ። መልካም ቆይታ። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቻው ቻው።